የሳዳም ሁሴን ቃል ነበር። የፈጣሪን ታላቅነት የሚገልጸው አላሁ አክበር ይላሉ። አላሁ አክበር አላሁ አክበር አላሁ አክበር። ይህን ቃል በተደጋጋሚ ይሉታል። ገደል ግቡ፣ ፍርድ ቤቱ ገደል ይግባ። ይህን ሲሉ በእጃቸው ቅዱሱን መጽሐፍ ቁርአንን ይዘዋል። ከተቀመጥክበት ወንበር ተነሳ። ይህ የፍርድ ቤቱ ዳኛ ትእዛዝ ነበረ። በአንተ ላይ የተላለፈውን የፍርድ ውሳኔ ልናሰማ ስለሆነ እባክህ ተነሳ። አቤት ምን አላችሁኝ? የሳዳም ሁሴን ጥያቄ ቀጠለ። ፍርድ ቤቱ ውሳኔ ሊያስተላልፍ ስለሆነ ቆመ ፍርዱን አዳምጥ። ፊታቸው ላይ ምንም አይነት ድንጋጤ የማይነበብባቸው ሳዳም ሁሴን የዳኛውን ጥያቄ ባልሰማ አለፉት። እባክህ የፍርድ ቤቱን ውሳኔ አክብርና ከወንበር ተነሳ። ዳኛው ዳግመኛ ጠየቁ። ግድ የለም የፍርድ ቤቱን ውሳኔ ተቀምጬ መስማት እችላለሁ፣ ሳዳም መለሱ። ይህን ጊዜ ዳኛው ተበሳጭተው ተቆጡ። ተነሳ። ሳዳም ኮሽም አላለባቸው። ሳዳም ሁሴን ትዕዛዙን እንደማያከብሩ የተረዱት ዳኛው ትዕዛዝ በኃይለ ቃል አሰሙ። ያዙና አስነሱት ሲሉ ተደመጡ። ይህን ጊዜ ሳዳም ሁሴን በጉልበት ከወንበራቸው ተነስተው ቆሙ። የፍርድ ቤቱን ውሳኔ የመሃል ዳኛው ማስደመጥ ጀመሩ። በእልህና በኩራት የቆሙት የቀድሞ የኢራቁ ፕሬዝዳንት ሳዳም ሁሴን የዳኛውን ውሳኔ ያወቁት ይመስላል። ለመስማትም ተዘጋጁ። ዳኛው ውሳኔውን ማስደመጥ ጀመሩ። ይህን ጊዜ ሳዳም ሁሴን ከናንተ ጋር ማውራት ምንም አይነት ፍሬ የለውም ሲሉ ድምጻቸውን አሰሙ። ፍርድ ቤቱ ተከታዩን ውሳኔ አስተላልፏል። ዳኛው ቀጠሉ። በውሳኔው መሰረት ሳዳም ሁሴን አልመጂድ ታንቀው በሞት እንዲቀጡ ሲል ፍርድ ቤቱ ወስኗል ሲሉ ተሰሙ። የሞት አፋፍ ላይ የቆሙት ሳዳም ሁሴን የጠበቁትን ያደመጡ ይመስላል። ምንም አይነት ድንጋጤ አይታይባቸውም። ይልቁንስ ዳኛው የሞት ፍርድ ውሳኔውን አሰምቶ ሳይጨርሱ ሳዳም በመሃል እንዲህ ሲሉ ድምጻቸውን አሰሙ። ረጅም ዕድሜ ለሕዝቡ፣ ረጅም ዘመን ለአረቡ ዓለም ይሁን፣ ለግብረ አበሮች ግን ውድቀት ይሁን። ዳኛው ውሳኔውን እያነበቡ ነው። ጎልቶ የሚሰማው ግን የሳዳም ሁሴን ቃል ነው። ዳኛው ሂደቱን አንብበው ሳይጨርሱ ሳዳም ተደርበው በጩኸት ድምጻቸውን ያሰማሉ። ውድቀት ለወራሪዎች፣ አላሁ አክበር፣ እግዚአብሔር ታላቅ ነው። ይህን ቃል በተደጋጋሚ ይሉታል። ዳኛው ውሳኔውን ማንበባቸውን አላቋረጡም። የሚሰማው ግን የፈጣሪን ታላቅነት የሚገልጸው የሳዳም ሁሴን ቃል ነበረ። አላሁ አክበር ይላሉ። ረጅም ዕድሜ ለሕዝቡ፣ ረጅም ዘመን ለአረቡ ሕዝብ ይሁን፣ ለግብረ አበሮች ውድቀት ይሁን፣ ወራሪዎች ይወድቃሉ ሲሉ ይሰማሉ። ይህ ሳዳም ሁሴን የሞት ፍርዳቸውን በፍርድ ቤት በተቀበሉበት ወቅት የሆነ ሐቅ ነው። ገደል ግቡ፣ ፍርድ ቤቱ ገደል ይግባ። ይህን ሲሉ በእጃቸው ቅዱሱን መጽሐፍ ቁርአንን ይዘዋል። ኃጢአተኞች ይዋረዳሉ። እኛ የእርሱ ቤተሰቦች ነን። እኛ የሰብአዊነት ሕዝቦች ነን። እናንተ ደግሞ የሰብአዊነት ጠላቶች ናችሁ። አላሁ አክበር። ፈጣሪ ታላቅ ነው። ኃጢአተኞች ይዋረዳሉ። እኔ ታላቁን የኢራቅ ሕዝብ የምመክረው ነገር ቢኖር ይህንን በቀል ለሚያደርጉት ሁሉ ይቅርታን እንዳይነፍግ ነው። ታላቁን ሕዝብ በእነዚህ ሰዎች ይቅር እንዳትሰኙ ስል መልእክቴን አስተላልፋለሁ ሲሉ ተደመጡም። አላበቁም። ይቀጥላሉ። እናንተ አሉ የፍርድ ቤቱን ዳኞች፣ እናንተ ውሳኔ ሰጪዎች አይደላችሁም። እናንተ ፈሪዎች ናችሁ። ለገመድ የተዘጋጀው ጉሮሯቸው ቃል ማሰማቱን ቀጥሏል። እናንተ ቅጥረኞች ናችሁ። አዎን እናንተ የቀኝ ገዢዎችና የወራሪዎች ቅጥረኛ ናችሁ። ፈጣሪ ታላቅ ነው። ሕይወት ለኛ፣ ሞት ደግሞ ለጠላቶቻችን። ረጅም ዕድሜ ለሕዝባችን፣ ሞት ለጠላቶች፣ ሕይወት ለሰው ልጆች ሁሉ። የፍርድ ቤቱ ዳኛ ውሳኔውን ማሰማት ከጀመሩበት ደቂቃ አንስቶ እስካበቁበት ጊዜ ድረስ የሳዳም ድምጽ ይሰማል። ይህን ውሳኔ ያስተላለፉት ዋናው ዳኛ ውሳኔውን አንብበው እንደጨረሱ ፍርድ ቤቱ ተበትኗል ሲሉ ከወንበራቸው ተነሱ። በፍርድ ቤቱ ውሏቸው ሁሌ ዳኞችን አላስወራ የሚሉት የቀድሞ የኢራቁ መሪ ሳዳም ሁሴን በመጨረሻ የፍርድ ቤቱ ውሏቸው ያሰሙት ንግግርና ቃል በብዙዎች ዘንድ ግርምትን የሚፈጥር ነበረም። በፈረንጆቹ አቆጣጠር በወርሃ ሚያዝያ 1937 ይህችን ዓለም ተቀላቅለው በሞት ፍርድ 2006 ይህችን ዓለም የተሰናበቱት የቀድሞ የኢራቁ መሪ ሳዳም ሁሴን በዓለማችን የፖለቲካ ታሪክ ውስጥ ተጽዕኖ ፈጣሪ ነበሩ። አሜሪካንን ካስጨነቁና በስጋትነት ከተፈረጁ የዓለም ጥቂት መሪዎች መካከል በግንባር ቀደምነት ተጠቃሽ ናቸው።